ከቦታህማ አትልቀቅ ሰውፈ ነብቃ ሁና በል። አጤ ዮሐንስ የጽዮን ልጅ በወይሩ ሜዳ ላይ አስነገሩ አዋጂ፣ እስላሙን ክርስቲያን አደረጉት እንጂ ተብሎ ነበር። ዋናው ነገር እስላሙ ክርስቲያን በመሆኑ የክርስቲያንን ክብር አገኘ ወይ የሚለው ነው። የእስልምናን ጥላቻ እንደ ጡጦ ጠብቶ ያደገና ልቡ የሙስሊም ጥላቻ ተሸካሚ ደምን ወደ መላው አካሉ የሚረጭበትን ሰው ሎጂክና እውነታ ሊያሳምነው ከቶ አይችልም። የትኛውንም ያክል ጨዋሁን አንተ ለነሱ ፖቴንሻሊ ግራኝም አልቃኢዳም አልሸባብም አሸባሪም ነህ። ገና ስምህን ሲሰሙ የጥላቻ ዛራቸው የሚያውካቸው ሰዎች ተጠምቀህ ከሙሐመድ አሊ ሚካኤል አሊ ብትሆን እንኳ በድፍረት የእስላም ልጅ ቢጠመቅ ወላሂን አይረሳም ይሉሃል። ከተጠመቅኩ ወዳ ጉዳያችን የፖለቲካ እንጂ ሃይማኖት አይደለም ብለህ አንተ ስለ ፖለቲካ ሰገሌ ላይ ስትታገለው እሱ ደግሞ ጊዮርጊስ ቢቆጣ መሃል ሰገሌ ላይ ተሰባብሮ ቀረ የቱርኩ አላባይ ብሎ ያሰልማል። አልፎም የቱርክ ኤጀንት ያደርጋል። ፊፍዝ ኮሎመን ማድረግ ከጥንት ነው ወዳጄ። የአገር ጥላት ያረጋሃል። ማተብ ስላጠለክ ኢትዮጵያዊ የሚያደርግህ አይደለም። የአረብ ተላላኪ ይልሃል። የአልቃኢዳ የአይስ ኤጀንት ይልሃል። ጎልቦ ላይ በአፄ ዮሐንስ የነፍስ አባትነት የተጠመቀው ሚካኤል አሊ እንኳን ይህ አልቀረለት። ሰገሌ ላይ እንዲህ ተብሎ ነበረ። በሰገሌ ሜዳ በፈረስ ሩጫ ተበተነላችሁ የአረብ ቆጮ መጫ ተብሎ ነበረ። የነሱን ጨዋ ለመሆን የፈለከውን ያክል ጥረት አድርግ። እኛን ወንድሞችን ወይም እህቶችን አሳልፎ በመስጠትም ውለታ ውለህም ቢሆን ከነሱ ጎን ለመቆምም ለመታረቅም ሞክር። እንደው የቁርአኑንም እውነታ ተከትለህ ሐታ ተተቢአ ሚለተሁም በሚለው ወዶ ገብ ሆነህ አንድም በወደድ ባይነት፣ ሁለትም በኖር ባይነት፣ ሶስትም በሰይሰይ ከጃይነት የፈለከውን ሁን። ግን የሚካኤል ዕጣ ፋንታ ፍጻሜ ይሆናል። ሚካኤል ተወግቶ መሐመድ ሲወጣ አገሩ ታወከ አረር ሆነ ጣጣ ሲሉ ይቀኙብሃል። ልኗኗር ብለህ ማንነትህንም ሃይማኖትህንም ለውጠህ ብትሞክረው እንኳን ለጉርብትና ማዕድ እንድትጋራም አብረኸው እንድትውል አይፈቅድልህም። የማመዶቿ ሐሊማ ተጠምቃ እቴጌ ሊበን አመዴ ሆና አልያሉላን ወልዳ የልጅ የአልያሉላ ልጅ ምንትዋብን ለቴድሮስ ሰጥታ በዝምድናም በጋብቻም በማተብም በተመሳሳይ ረድፍ ላይ ነን ብለው አስበው አንተም ከዚህ ወዳ እኔም ከዚህ ወዲህ እንግዛ ብለህ ግዛት ብታካፍለው እንኳን እኔ ቴድሮስ የኢየሱስ ባሪያ ነኝ ከእስላም ጋር አገር የምዳካው የምካለለው ይልሃል። እናም ወዳጄ ራስህን ሁን፣ በማንነትህ ጽና፣ በመቆሚያህ ሰንብት። አሊያማ ተሸንፈህ ትኖር ዘንድ እንኳን አይፈቅዱልህም። በይፋ እነሱን መስለህ በስውር ራስህን ሆነህ እንኳን እንደ ወሎዮቹ ትኖር ዘንድ አይራሩልህም። ታንገቱ ማተብ አስሮ ተልቡ ውስጥ ቁርአን አስሮ ይሉሃል እያሉ ይሳለቁብሃል። አጤ ዮሐንስ መጡ እንደ ዳመና ወሎም በግድ አሉት ተነስና ቅና። ግራምሺ እንደሚለው የእነሱን ሄጅሞኒ ለማሳካት ማህበረሰብ አንድ ወጥ የሆነ እሴት እንዲኖርህ ያስገድደዋል። ግራምሺ የሚለው ገዢው መደብ የራሱን እምነትና ባህል እንደ ብቸኛ ትክክለኛ መንገድ ኮመን ሴንስ አድርጎ ያቀርብልህና በግጥሙ ተነስና ቅና ማለት ክርስትናን ያዝ የሚለው ትዕዛዝ እስልምናን እንደ ጥመት ከኢትዮጵያ ጋር የማይዋሃድ የማይላጠቅ አድርገው ክርስትናን ደግሞ እንደ ቅን መንገድ የመሳለ ርዕዮተ ዓለማዊ ሴራ ይሰሩብሃል። እናም ወዳጄ ሱሙን ቡክሙን ዑምዩም ላያቂሉን ከሆነ ሰው ጋር እና ልቡ ላይ ግርታም ክፋትም ካለበት ኃይል ጋር አትባክን። ከተመደብክበት ተራራ አትውረድ፣ ከተወሰፍክበትም
ኢስቲቃማ ላይ ሰንበት። ሰውፈ ነብቃ ሁና በል። አመሰግናለሁ።